ሰላም እንዴት ናችሁ? ዛሬ በዚህ የጾም ወቅት ብንጸልየው ብንጠቀምበት ብንገለገልበት በሕይወታችን ውስጥ ይረዳችኋል ብዬ ማስበውን የመዝሙረ ዳዊት ክፍል ነው ማካፈላችሁ። ይሄ የመዝሙር ክፍል ከቀደሙት አባቶቻችን ከአዳም አንስቶ ሲጠቀሙበት የነበረ እጅግ ብዙ በውስጡ ብዙ ሚስጥራትን ብዙ መንፈሳዊ አንድምታዎችን በጣም ብዙ ጥቅሞችን የያዘ የመዝሙር ክፍል ነው። ይሄ የመዝሙር ክፍል 118 ነው። አንዳንድ የመዝሙረ ዳዊት መጽሐፍት ላይ ደግሞ 119 ላይ ይገኛል። አሌፋት የሚባሉትን የጸሎት ክፍሎች የያዘ ነው። የተወሰነ ስለ አሌፋት ልነግራችሁ እፈልጋለሁ ወይም ደግሞ ስለዚህ የመዝሙር ክፍል። እነዚህ አሌፋት የሚሰኙት ስሞች የእግዚአብሔር ህቡ ስሞች ናቸው። እግዚአብሔር አምላክ ለቀደሙት አባቶቻችን እንግዲህ ከሰጣቸው ስጦታዎች መካከል አንዱ ወይም ጥበብን ሲገልጽላቸው ሚስጥርን ሲገልጽላቸው አንዱ ስሞቹን ነው የሚገልጽላቸው እና አባታችን አዳም ገነት ውስጥ በነበረበት ወቅት እግዚአብሔር አምላክ እነዚህን ስሞች ሰጥቶት እነዚህን ስሞች እየጠራ አዳም አባታችን ይጸልይ ነበር በረከትን ለማግኘት። ከዛ እንግዲህ ያው በድሎ ከገነት ከወጣ በኋላ እነዚህ ስሞች እንደተሰወሩበት በኋላም እንግዲህ ለነ ታላቁ አባታችን ለነ ቅዱስ ሄኖክ እነዚህ ስሞች እንደተገለጡላቸውና ከነሱ ዘመን አንስቶ ከአባቶች እየተላለፈ እየወረደ እኛ ዘመን እንደደረሰ ነው አባቶች የሚያስተምሩት፣ ታሪክም የሚነግረን። አባታችን ንጉስ ቅዱስ ዳዊትም እነዚህን ስሞች ያው ከተሰጡት ሀብታት አንዱ ፈውስም አይደል የፈውስ አገልግሎት ለመስጠት እነዚህን የእግዚአብሔርን ህቡ ስሞች ይጠቀም ነበረ። ምንን ለመስጠት? ፈውስን ለመስጠት ማለት ነው፣ ለተለያዩ ህመሞች። ስለዚህ እነዚህ ስሞች እያንዳንዳቸው የየራሳቸው የሆነ መንፈሳዊ አገልግሎት አላቸው። በአጠቃላይ እንዳልኳችሁ ለሕክምና አገልግሎት ይውላሉ። በውስጣቸው ትንቢት አለ። በተመሳሳይ ሁኔታም ደግሞ የህክምናን አገልግሎት ይሰጣሉ ማለት ነው። እነዚህ ስሞቹ እነማን ናቸው? አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ጻዴ፣ ቆፍ፣ ሬስ፣ ሳን፣ ታው የሚሰኙ ናቸው። እነዚህ እያንዳንዳቸው ቅድም እንደነገርኳችሁ ለተለያዩ ህመሞች ለተለያዩ መንፈሳዊ ዓላማዎች የሚውሉ ናቸው እያንዳንዱ ማለት ነው። የየራሳቸው አንድምታ አላቸው። ቤት የሚለው የእግዚአብሔር ህቡ ስም ከዚህ በፊት ስለ ቤት ወይም ስለዚህ የመዝሙር ክፍል ነግሬያችኋለሁኝ። ቤት በሚል ስም ብለን እንግዲህ እግዚአብሔር አምላክን የምንጠይቀው ሰላምና ረፍትን ነው። ለዛ ነው አባቶቻችን የምንኖርበትን ነገር ቤት ብለው የጠሩት ብዬ ነግሬያችሁ ነበርና ቤት ባልን ቁጥር የምንኖርበትን ስፍራ እዛ ላይ ማኒፌስት የምናደርገው ኃይል ሰላምና ረፍትን ነው። ለዛ ነው ከየትኛውም ቦታ ቤቴ ብለን የምንሄድበት ቦታ ላይ ሰላምና ረፍትን የምናገኘው እና ቤት የሚለው ክፍል ለምሳሌ ሰላምና ረፍትን ለማግኘት ስትረበሹ ስትጨነቁ ቤት የሚለውን የመዝሙር ክፍል ብትጸልዩት ሰላምና ረፍትን ታገኛላችሁ ነው። ስለዚህ ልክ እንደዚሁ እያንዳንዳቸው የየራሳቸው የሆነ ዓላማ አላቸው። በሌላ ጊዜ ስለ እያንዳንዱ በደንብ በስፋት እናነሳዋለን። ግን በአጠቃላይ በዚህ የጾም ወቅት እንዲሁም ደግሞ ጾምም ካለፈ በኋላ ለምን ልንገለገልበት እንችላለን የሚለውን ነው ልነግራችሁ የፈለኩት። መዝሙር 118ን እንግዲህ ከአዳም አንስቶ የተለያዩ ቅዱሳን አባቶቻችን አሁንም ያሉ አባቶቻችን የሚጠቀሙበት የመዝሙር ክፍል ነው። ብዙ መንፈሳዊ ኃይል በረከት ያለው የመዝሙር ክፍል ነው። በአጠቃላይ ግን ሁሉም የሚሰጡትን አገልግሎቶች ጨምቀን ብናየው በዚህ የመዝሙር ክፍል የምናገኘው ነገር ምንድን ነው? የመጀመሪያው ነገር ምክንያቱን ሳናቀው የምንጨነቅ ከሆነ ጭንቀት ላይ ካላችሁ ጭንቀትን ለመቀነስ ፍርሃትን ለመቀነስ አንዳንዴ ምክንያቱን ሳናቀው እንረበሻለን እና ስሜቱን የማናቃቸው ወይም ስሜቱን የማናቀው አይነት የመረበሽ ስሜት ውስጥ ካላችሁ እሱን ለመከላከል ሰላምን ለማግኘት እረፍትን ለማግኘት መረጋጋትን ለማግኘት እንዲሁም ደግሞ በመንፈሳዊ ህይወታችን የሚያዝለን ነገር አለ እንደምታውቁት እና በጸሎት እንዳንበረታ በጾም እንዳንበረታ በስግደት እንዳንበረታ ለቅዳሴ ለተለያዩ መንፈሳዊ ህይወትና ለመንፈሳዊ አገልግሎቶች እንዳንተጋ የሚያደርገን ነገር ሲገጥመንም በመንፈሳዊ ህይወታችን ለመበርታት እንዲሁም ደግሞ የተለያየ ህመም ላይ ሆነን በህመሙ ምክንያት የሚፈጠሩ መረበሾችን ብርታት ማጣትን ለመከላከል ጽናትን ለማግኘት እነዚህን መዝሙር 118ን ወይም መዝሙር 119ን
ሁሌ እንደምላችሁ በፍጹም ተመስጦ ውስጥ ሆናችሁ እያንዳንዱ ቤት ላይ ያሉትን ኃይለ ቃሎችን የምንጸልይ ከሆነ ኃይለ ቃሉን በልቦናችን ውስጥ እያሳደርን አንድምታውን ትርጉሙን በውስጣችን እያሳደርን ከህይወታችን ጋር እያገናኘን በፍጹም ተመስጦ ውስጥ ሆነን ብትጸልዩት እመኑኝ በጣም ብዙ ጥቅም ታገኙበታላችሁ። አባቶች በረከት ያገኙበት፣ ሰላምን ያገኙበት፣ ራሳቸውን፣ ቤተሰባቸውን፣ ማህበረሰብ፣ ሀገር፣ ቤተክርስቲያንን የጠበቁበት የመዝሙር ክፍል ነው እና መዝሙር 118 እና መዝሙር 119ን አሌፋት የሚሰኙትን የመዝሙረ ዳዊት ክፍል በቀን አንዴ ብትችሉ ከቻላችሁም 2 ጊዜ በዚህ የጾም ጊዜ ውስጥ ብትጸልዩ በተለይ ቅድም ያልኳችሁ አይነት ሁኔታ ውስጥ ካላችሁ በደንብ ትጠቀሙበታላችሁ። እንደነገርካችሁ ታላላቆቹ ቅዱሳን አባቶች ይጠቀሙበት የነበረ ነው እና ሄኖክ አባታችን አዳምም ሌሎችም አባቶች አሁንም ያሉ ማለት ነው እና ለመጨረሻ ጊዜ ለመድገም ጭንቀትን ለመቀነስ፣ ፍርሃትን ለመቀነስ፣ ያልታወቀ የመረበሽ አይነት ስሜት ውስጥ ከሆናችሁ አንዛይቲ የምንለው ፍርሃትም ዛሬን ሳይሆን ነገን የመፍራት አይነት ስሜት ውስጥም ከሆናችሁ በፍጹም ተመስጦ ውስጥ ሆናችሁ መዝሙር 118ን አሊያም መዝሙር 119ን እንደየ ዳዊቱ ክፍል ማለት ነው እንድትጸልዩት እንድትጠቀሙበት ልጠቁማችሁ ወዳለሁኝ። መልካም የጾም ጊዜ ይሆንላችሁ። ብትችሉ ደግሞ ይህንን ስትጸልዩ በገና ከፍታችሁ የበገናን ድምፅ እየሰማችሁ ደግሞ ብትጸልዩ ለተመስጦ ላለመረበሽ እንዲሁ በደንብ ይረዳችኋል። መልካም የጾም ጊዜ ይሆንላችሁ።